ራሴን ማጥፋት ፈልጋለሁ ወሰንክ ወሰንኩ እንደው ከዚህ በፊት መጥቶብህ ያውቃል እንዲህ አይነት መጥፎ ሐሳብ ጭንቅላት ውስጥ ራስን ስለማጥፋት ነው ሹክሹክታ አለ በቃ ምን ያደርግልሃል ከዚህ ስቃይ ዝም ብለህ ብትሰናበት ቅላሽ ብትልስ ይላል ለምን እንደምትሰቃየው እድል አይደለም በቃ ሜቢ ቀጣይ ሌላ ህይወት ካለ እዛ ተሞክራለህ ምናምን ያባብልሻል ራሱ ሰይጣን ነው ባይዘው ከዛ ግን ይዘኔ ራሴን ማጥፋት ፈለኩኝና ቁጭ ብዬ አሰብኩኝ ኦኬ በምን ላጥፋ ራሴን ተቀበለ definitely ገባሽ ከዛ በምን ላጥፋ ራሴን ግን ልቤ ላይ የሆነ ነገር ነው የሰማሁት የሆነ ድምጽ ሰማሁ ያቺ ወደ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምጽ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምጽ አሁን ተናገረች ለምን እንደሆነ አላውቅም እሷን ደግሞ ሰማታለሁ ሁሌ ትረስት አደረጋለሁ እሷን አምናታለሁ ለምን እንደሆነ አላውቅም ቲንክ እግዚአብሔር ነው የዛኔ ምን አለችኝ ያቺ ድምጽ ራስህን አይደለም ማጥፋት የፈለግከው ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው የድሮ ማንነትህን ነው ማጥፋት የፈለግከው ገባሽ ለያየኋቸው አንዳንዴ ራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉ ነገር ማጥፋት የምንፈልግ ይመስለናል ግን እነዛ ድምጾችን ነው ማጥፋት የፈለግነው በቃ መተው የፈለግነው ወደ ኋላ መግደል የፈለግነው እነዛ ድምጾችን ነው እነዛ የበታችነት ስሜቶችን ነው ሰው አስደሳችነት እነዚህ ሁሉ ድምጾች ማጥፋት ፈልጋል ስለዚህ ለያያቸው የሚል የሆነ ልቦና ነው አርኖ ዕውቀት ግን ነበርኝ እዚህ ላይ ተሰማኝ ማለት ነው ስለዚህ መሞት አይቀር የድሮ ማንነቴ መግደል ይችላል ማለት ነው which is እንደ አዲስ መጀመር ማለት ነው እነት ተጠቅሜ ሰውነቴን ቀይሬዋለሁ መስታወት ፊት ስቆም እኔ አየዋለሁ ቦርጫም ነኝ ፊቴ ተበላሽቷል የፊቴ አጥንት ራሱን ያስተካከልኩት ባይዘው እኔ ለውጤን ካየሽ ከዛ ግን ይህ ሁሉ ለውጥ የመጣው መጀመሪያ ማሰብ ማስላትና ምን የሚወደው አይምሮ አካሌ አልተጠቀምኩት እኔ ተጠቀምኩት ምንድነው ማመን በማይታየው ማመን የኔ ነው ብዬ ማመን እርግጥ አድርጌ እግዚአብሔርን መጠየቅ እግዚአብሔር ይሄ የኔ ነው አውቃለሁ ወድሃለሁ ተመስገን ስለሰጠኝ ደግሞ ሰጠኛል በቃ ምንም እኮ የለም እኮ ያስኩት ነገር ግን ሰጠኛል ተመስገን ግግም ስግጥ ከዛ መስታወት ላይ ቆሜ ራሴን ቦርጭ ከነቦርጫ ያየዋለሁ ቦርጫም ግን አይደለሁኝም እኔ የማየው ከነ ሲክስ ፓክ ሆኖ እንደዚህ ብሎ የሚያምረው የሚገርም ሰውነት ነው በቃ ካድኩት መስታወቴን ካድኩት በአጠቃላይ እዚህ ማትፈልገውን ነገር በመካድ በሰውነቴ ብቻ ሳይሆን በዓለማዊ ሁሉም ነገር በቃ ካድኩት በቃ የማይፈልገው ነገር ከዛ ምን ሆነ መሰለሽ ለ2 ዓመት ከዛ በፊት ስፖርት ሰርቻለሁ ምንም ለውጥ ማምጣት አልቻልኩም እዚህ ወፍራም ነኝ እዚህ ቀጭን ነኝ ከዛ በኋላስ እምነቴ ካስተካከልኩኝ በኋላስ ያ የድሮ ውፍረቴ ማንነቴ ከከዳሁት በኋላስ ምን ሆንኩኝ ጂም ገባሁ ጂም ስገባ ደስ የሚል ስሜት ይሰማኛል ከዛ በ2 ዓመት ውስጥ ያላመጣሁት ለውጥ በ6 ወር ውስጥ ነው ያመጣሁት የሰውነት ብቻ ሳይሆን የፊቴም ቅርጽ ሰዎች እስከሚደነግጡ እንዴ ምንድነው ያጋጠመ ምንድነው የሆንከው ለካስ ምን አስተዋልኩ ይመስልሽ የሰውነታችን ሴሎች እንዳለ ዲኤንኤያችን ማለት ነው ይሰማናል እንደዚህ አይደል ማነህ ብለህ የነገርከው ነገር እንደሆንክ ሊያሳየህ የሰውነት ቅርጽ ሼፕ ያደርገዋል ቁመት ሁሉም ነገር እኔ ደግሞ ነገርኩት ማን መሆን እንዳለበት ሰማኝ ወዲያውኑ ቦታ ሲያዘልኝ አሁን በርገር ብበላ የፈለጉት ነገር ብበላ እግዚአብሔር ነው ልሽ ቅርጽ ስቲል አሪፍ ነው በርገር በላለሁ በደንብ አድርጌ አሁን ማትብሉ ምናምን ነበር ገንዛ ግን ከሱ በላይ ግን ምንድነው እምነትህ ነው እምነትህ ካስተካከል አንተ ሐሳብ ላይ ነው ያወቀ እንዴ ሁሉ ዓለምሽ አይምሮሽ ነው በእናትሽ ቁንጅና ማለት እምነት ነው እምነትህ ቆንጆ ከሆነ አንተ ቆንጆ ነህ በእምነትህ ልክ ነው ቆንጆ የምትሆነው በእምነትህ ልክ ነው ሀብታም የምትሆነው በእምነትህ ልክ ነው ቢዝነስ የሚበለጽገው የሁላችንም ሊሚት እምነታችን ከፍ እናድርገው ህይወታችን ከፍ ኢቭን ትንጥዬ ብትሆኑ የሆነች ነገር ማድረግ because ሁሉም ነገር ተደራርቦ ማለት ነው አንድ ቀን ይታያል አሁን ምን ይላል የሆነ መጽሐፉን ረሳሁት ምን እንደነበረ ግን በየቀኑ 1% አድርግ ይላል አሁን 1% በቃ ምንድነው ማድረግ የምትፈልጊ መጽሐፍ ኦኬ መጽሐፉን ትንጥዬ አንብባት ስፖርት ትንጥዬ ስራ just ትንጥዬ በቃ ሁሉ ነገር ትንጥዬ ትሞክርና ያቺ ትንጥዬ ተደራርባ ማለት ነው ትልቅ ትሆናለች አይምሮአችን የተማረው እንደው ልፋ ተጠግረር ምናምን ስለሆነ በቃ በየቀኑ ለመጠገረር ትሞክራ ተስፋ ትቆርጣለህ ለጥ ትላለህ ግን የአቅምህ ትንሽ ሞክርና ነገህን ታሳምራለህ ተቀጥረው መስራት ብቻ እንደሚችሉ ነው የሚያምኑት እምነታቸውም ይኖሩታል ገባሽ ሰው ሁሉም ኢትዮጵያዊ ነው ችግር ውስጥ ያለው ደግሞ ማለት አልፈልግም ካናዳ አሁን ለምሳሌ ማደግ ከፈለክ በጣም የምታድግባት ሀገር ነች በጣም unbelievably ግን that doesn't mean ከኢትዮጵያ ትበልጣለች ማለት አይደለም ኢትዮጵያ በደም ከሰራባት ካመንክባት ኢትዮጵያም ራስ ላይ ነው መስራት ዋናው ሐሳብሽ ላይ ነው ሀገር አይደለም አብዛኞቹ ኢትዮጵያውያን የሚይዛቸው ምንድነው እኔ እኮ ኢትዮጵያ ስለሆንኩኝ እኮ ነው እንደዚህ ያንኩት እኔ እኮ ኢትዮጵያ ምን ታርገ ችግሩ አይምሮ ውስጥ ነው ያለው ራስህን ላለማየት ግን ኢትዮጵያን እየወቀስክ መልክ ትኖራለህ እንጂ ኢትዮጵያ ሀብታም ለመሆን ኢትዮጵያ በጣም ቀላሉ ሀገር ነች እንደውም ልንገርሻ በጣም ፔኔትሬት ያልተደረጉ በጣም ብዙ ቢዝነስ አይዲያዎች አሉ በጣም ብዙ ስቃይ ያለባት ኢትዮጵያ ነች በሰው ደረጃ ብዙ አፕሊኬሽን መሰራት ይችላል ብዙ በቃ ፕሮብለም ሶልቭ ማድረግ ትችላለህ እንደውም ካናዳ ስትገባ ሁሉም ስቃዮች ተፈተዋል በኤአይ ደረጃ ማለት ነው ኢትዮጵያ ግን ገና ብዙ አሉ አዶናይ ላንተ ስኬት ማለት ምን ማለት ነው ከራስህ አልፈ ለሌላ መሆን መትረፍ ያ ትልቅ ስኬት ከራሴ አልፌ ወደ እናቴ
ሶኒ ከዛ በላይ ምን አለ በእናትሽ መትረፍ ለሰው መቻል። በመንፈሳዊ ደረጃ በዓለማዊ ደረጃ ስኬታማ ሆነ መንፈስህ የጎደለ ከሆነ ቻስ ምንም የዓለማዊ ምንም አይደለም። ዝም ብሎ ነው። መኪና አትኑረኝ ቤት ይኑረኝ ገንዘብ ይኑር አይኑር ሙሉ ነኝ እኔ ባለሁበት ደረጃ። የዛኔ መንፈሳዊ ላይ ስኬታማ ትሆናለህ። ዓለማዊ ላይ ስኬታማ ለመሆን ግን መጀመሪያ መንፈሳዊ ስኬታማ እንደሆነ ታረጋግጥና ከዛ በኋላ መንቀሳቀስ ትጀምራለህ። ምንድን ነው መሆን የምትፈልገው? ለጨዋታ ብቻ ለጌም ለዚህ ዓለም የመጣ ነው። ለዛ ነው ብዬ አስባለሁ። ገንዘብ ለመስራት ሰው ለማገዝ ትሞክራለህ፣ ገንዘቡም ይመጣል፣ ቢዝነስ ትከፍታለህ ምናምን። ግን መንፈሳዊ ጎዶሎ ሆኖ ዓለማዊ ነገር ነው ስኬት የሚያመጣልኝ ሙሉ የሚያደርገኝ ብለህ የምታስብ ከሆነ እድሜ ልክህ እንደ አይጥ ትሮጣለህ እንትኗን ለማግኘት እንጂ መቼም ደስተኛ አትሆንም። ሃምስተር ዊል ምንም ደስተኛ አትሆንም። ሮማንቲክ ካልሆነ ፍቅረኛሽ ወይ ደግሞ እንደሚያፈቅርሽ ካልነገረሽ አዋ ካልገዛልሽ ተይው የታባቱ ምናምን ትል ነበርና አሁን አዶናይ ምን አይነት ፍቅረኛ ነው? እኔ አሁን በተፈጥሮዬ መስጠት ወዳለሁ። በጊፍትም ይሁን በፍቅርም በሁሉም ነገር መንከባከብ፣ ለሴቶች አይደለም ለጓደኞችም ለፋሚሊ ምናምን ከራሴ በላይ የሆነ ነገር ገዝቼ ሰውን ማስደሰት በስመ አብ ደስ ይለኝ። የዛኔ ግን ውጭ ያለው የኔ ቆንጆ ነበር። ፍላወር ካልገዛልሽ ቸኮሌት ካልገዛልሽ አስቀንጥልሽ አስወጭ ሻተር ነበር። እሱ የነበረው ምንድነው ወንዶች የዛኔ በቃ አልፋታሉኝ፣ በቃ ይሰድቡኛል፣ ይተርቡኛል። አይታባታቸው አይ ትንሽ ያስፈልጋል መሰለኝ ባላንስ። ፍላወር ግዛ ምናምን ፍላወርም ሳይሆን እንደው ማሰብ አይደል ያንን ሰው ለማድረግ አፕሪሺየት የምናደርግበት መንገድ አንዳንዴ ጊዜ በመስጠት ሊሆን ይችላል፣ ጊፍት በመስጠት ሊሆን ይችላል። የተለያዩ ነገሮችም አሉ። ቀላቅላቸው ነው። ፍላወር ሄደህ ሰጥተሃት እንደምታፈቅራት ከነገርካት ምናምን እንደመሸነፍ እንቆጥረዋለን። ካልቸርም ስላልነበረ ነው የፍላወር። አሁን አንተ ውጭ ስለነበር ካናዳ ስለነበር ታውቀዋለህ ምን እንደሚደረግ ምናምን። አበባ የሚለው እንትን የመጣው አሁን ነው እኛ ጋር ቫላንታይንስ ዴይ ላይ ነው ፍላወር ራሱ የምናየው። እና ሴት ልጅ ግዴታ ነው መንከባከብ አለብህ ብዬ አስባለሁ። እኔ እንግዲህ እስቲ ትንሽ መከረልን። በስማም ወንድነት ይሰማል። ባይዘው ቴክ ኬር ታረጋታለህ። እሷን በፍቅር ይሆናል፣ ጊዜ በመስጠት ይሆናል። አሚን ጊዜ ላትሰጥሻለሁ ባሮ ነው ግን በቃ ወደ ሴትነቷ እንድትመለስ የምታደርገው አንተ ነህ ብዬ አስባለሁ። እንዳንድ ወንድ ማለት ነው። ፍቅር ውስጥ ከገባው ነኝ ጊፍት እሰጣለሁ፣ አማክራለሁ፣ እሰማለሁ። አትሊስት እነዚህ ነገሮች እነዚህ ኳሊቲዎች ምንድናቸው? አንዲት ሴት ወደ ሴትነቷ እንድትመለስ ያደርጓታል። which is like pure ሆነ ፍቅር እንድትሰጥ ማለት ነው። ከምን ካራክተሯን በደንብ ያወጣዋል። ያ ነገር ደግሞ ለወንድ ስጦታው ነው። በስማ ውስጥ እዛ ውጭ ስራ ውለህ ተጨናንቀህ መተህ ምናምን ከፍቅረኛ ጋር ስትሆን ላይ ሁሉም ነገር ቅልል የሚል ለምንድን ነው? መንፈሷ ኦሬዲ ንጹህ ስለሆነ ነው። ግን አንተም ትንሽ ሚና መኖር አለበትና ወንዶች መሸነፍ አይደለም ፍቅር ከሰጡ ፍቅራቸውን ከገለጹ መሸነፍ አይደለም። ከፍቅረኛቸው ፊት ህፃን ከሆኑ መሸነፍ አይደለም ብዬ አስባለሁ። ወንዶች ህፃን መሆን አይችሉበትም። ከፍቅረኛቸው ፊት የሚናቁ ይመስላቸዋል። ያ የመከበር ፍላጎት በጣም ስላለ ሁሌም ድርቅ ያሉ ናቸው። ገባሻል? ፍቅሩ ከዛ በጣም ይሆናል፣ በላሻል፣ ይቀዘቅዛል። እና እነዚህ ናቸው ምክሮች። you